السلام عليكم ورحمة الله وبركاته. እንዴት ናችሁ? ሰላም ናችሁ? ወደ እህቶች ወንድሞች አላችሁ በስ ያላህ ሰላምታ እናንተ ላይ ይሁን እያልኩ ኢንሻአላህ የዛሬ ትምህርት ጀምራለሁ። እንዴት ናችሁ? ሰላም ናችሁ? አልহামዱሊላህ። እና የዛሬ ትምህርት ከመጀመራችን በፊት ትላንትና ስለ ኢድጋም ተምረን ነበር አይደል? ስለ ኢድጋም ተምረን ነበር ኢንሻአላህ። ዛሬም ደግሞ አልጨረስንም። ኢድጋም ስንት ቦታ እንደምካፈል እሱን እናያለን። ከዛ አካፍለን ሁሉንም በዝርዝር እናያለን ከነምሳሌዎች ኢንሻአላህ ተዓላ። ሌላ ደግሞ ወደ ዛሬ ትምህርት ከማግባታችን በፊት ትላንትና የተማርነው ትምህርት ኢድጋም ትንሽ ለማስታወስ ያህል ማለት ነው ኢንሻአላህ። ኢድጋም إدخال حرف ساكن في حرف متحرك مهون عند أترسو ساكن ولا مفدل متحرك حركة يعني حرف مستأسكب عند لاي أسكب بتن عند لاي سكرة عند حرف هونو سكرة من دون مبال وإدغام من دون مبال مرسات اللبني وإدغام من دون هون ليلة دمو إدغام حروفوج سدست ما هنا جون مزنقات اللبني مالن إن شاء الله የኢድጋም حروفوች ስድስት ናቸው እና ስድስቱ ራ ሚም ላም ዋው ኑን አይደል? እንደዛ ነው አይደል? ያ ራ ሚም ላም ዋው ኑን እና ስድስት ናቸው። የኢድጋም ፊደሎች ስድስት ናቸው። ይሄን ይመስላል የትላንትና የተማርነው ማለት ነው። ዛሬ ደግሞ የምናየው ምንድነው? ዛሬ ደግሞ የምናየው አቅሳሙል ኢድጋም ነው የምናየው። ኢድጋም ስንት ነው የሚካፈለው እናየዋለን ባጭሩ ማለት ነው። በመገባችሁ መልኩ ኢድጋም ብዙ ኢድጋሞች አሉ። ኢድጋም እዛ ደረጃ ሲደርሱ በደንብ ኢንሻአላህ ታውቃላችሁ። አሁን ደግሞ ይሄንን ባጭሩ ይሄንን ኢድጋም ስንት ነው የሚካፈለው እንዴት ነው ምናምን የሚለው ይሄንን ያዙና በመስታወሻ ያዙና እንዲገባችሁ ኢንሻአላህ። ከዛ በኋላ ደግሞ ኢድጋም ወደፊት ደግሞ ወደ 3 ወደ 4 ሊካፈል ይችላል። ዛሬ ደግሞ ሁለት ቦታ ብቻ ነው የሚካፈለው። ዛሬ የምንማረው ትምህርት ሁለት ቦታ ብቻ ነው የሚካፈለው። ኢድጋም ቢጉና ኢድጋም ቢላ ጉና ይባላል። ዛሬ የምንማረው ኢድጋም ቢጉና ነው። ጉና ያለው ኢድጋም ማለት ነው። ጉና ያለው ኢድጋም ኢድጋም ቢጉና ስንት ፊደል አለው የሚለውን አብረን እናያለን። ኢድጋም ቢላ ጉና ጉና የሌለው ደግሞ ስንት ፊደል አለው የሚለውን አብረን እናያለን ኢንሻአላህ። ተከተሉኝ። ጽሁፉን ከን ባይታይ እኔን ተከተሉኝና ጻፉ፣ አዳምጡ፣ ይገባችኋል ማለት ነው ኢንሻአላህ። ይታያል ብዬ ገምታለሁ። ያው ትንሽ ካሜራው ጥራት የለው። ለማንኛውም ኦኬ ኢድጋም اوكي ادغام بغنى ነው የምናየው። መጀመሪያ የምናየው ادغام بغنى غنى ያለው غنى ማለት صوت يخرج من الخيشوم ከዚህ የሚወጣ ድምጽ ነው ባለው ማለት ነው። ይሄ ድምጽ የሚባለው ይሄ ነው። هذا صوت يخرج من الخيشوم ከخيشوم የሚወጣ ድምጽ ነው ማለት ነው። ኦኬ اقسام الادغام ادغام ስንት ነው የሚካፈለው? የዛሬ የምንማረው ትምህርት ስንት ነው የሚካፈለው? ኢድጋም ሁለት ነው የሚካፈለው። ዛሬ አንዱን ብቻ ነው የምናየው። አንዱን ብቻ ያዙ። የቀጥለው ትምህርት ላይ ሌላውን እናያለን ማለት ነው። ኢድጋም ቢጉና ነው የምናየው ዛሬ፣ ጉና ያለው ማለት ነው። ሌላ ደግሞ ጉና የሌለው ነው የምናየው። ሌላ ጊዜ ጉና የሌለው እናያለን ማለት ነው ኢንሻአላህ። ኢድጋም ቢጉና كم حروفه؟ ኢድጋም ቢጉና كم حروفه ንገሩኝ እስቲ። ኢድጋም ቢጉና حروفه ስንት ፊደል አለው? 4 ፊደል አለው ማለት ነው። ትላንትና አጠቃላይ የኢድጋም ፊደሎች ስንት ናቸው? 6 ነበሩ ትላንትና ማለት ነው። 6 ነበሩ። ዛሬ ደግሞ የምናየው ምንድነው? ዛሬ የምናየው ኢድጋም አካፍለን ማለት ነው። ስንት ሁለት ቦታ ተካፍሎ ኢድጋም ቢጉና ኢድጋም ቢላ ጉና ብለን ነው የምናስቀምጠው። ዛሬ ግን የምናየው ኢድጋም ቢጉና ነው ማለት ነው። ተከተሉኝ። ኢድጋም ቢጉና ስንት ነው ፊደሎቹ?
አራት ፊደል አራት ናቸው ፊደሎቹ አራት ናቸው ያ ኑን ሚም ዋው الياء والنون والميم والواو ادغمو الله الياء والنون والميم والواو አራት ፊደሎች አለው ማለት ነው ادغام በጎና አራት ፊደሎች አለው ኢንሻአላህ ተከተሉ ጻፉ ጥያቄ ካላችሁ ጠይቁ ላይክ አርጉ ሼር አርጉ ለሌላ ሰውም እንዲደርስ ይጠቅማል ይሄ ትምህርት ለማንም ሰው ይጠቅማል ቁርአን ለምትቀሩ ቁርአን መቅራት ለምትፈልጉ ተጅዊዳችሁን ጠብቃችሁ ادغام እንዴት ነው ኢዝሃር እንዴት ነው ኢቅላቢቱ ጋር ነው ኢኽፋይቱ ጋር ነው ለምትሉት ከዛ ሰው መጠየቅ ያስፈልጋችሁ ከነ ምሳሌ ነው የሚያስቀምጥላችሁ ኢንሻአላህ ተዓላ ከነ ምሳሌው አስቀምጥላችኋለሁ ዛሬ ادغام ናቅስ ادغام ጉና ያለው ادغام እና ያው ምሳሌው አሁን ምንድነው ይቀራል ፊደሎቹን አይተናል አይደል ፊደሎቹን አይተናል አይደል አሁን ፊደሎቹን አይተናል አራት ፊደሎች አለው ብለናል አሁን ደግሞ የምናየው ምሳሌ ነው የነዚህን ምሳሌ ማለት ነው አሁን የያን ምሳሌ ቆይ እዚህ ጋር ያ የመጀመሪያ ፊደል ያ ናት ያ ስለዚህ የሷን ምሳሌ ነው የምናየው አሁን እዚህ ጋር አያችሁ እዚህ ጋር ታች ማለት ነው ምንድነው የሚለው ማይ ያዕመል ኢለ ማይ ያዕመል አሁን ስለ ኑን ሳክና ነው እኛ እየተማርን ያለነው ስለ ኑን ሳክና አሁን እዚህ ጋር ኑን ሳክና አለች من يعمل سنل نون أدغمت النون في الياء أدغمت النون في الياء أياتي ولا اللي زيها يا الله يا إدغام ناقص نو بلنا لا لا يا إدغام ناقص نو بلنا ها إدغام ناقص نو بلنا الياء سلازي أهون زيها من يعمل يملو እጂ ኑን ሳኪና የቱስነ የገባችው ያ ኡድግመት ኑኑ ፊልያ ያ ውስጥ ኢድጋም ሆነችና ስትቀራ ከነጉና ነው የምትቀራው ማለት ነው ማይ ያዕመል እያልን እንቀራለን ማለት ነው እዚህ ጋር እሺ ሁለተኛው ኑን ነው ኑን ሁለተኛ ሐርፍ ኑን ምንድነው እዚህ ጋር ምሳሌው ሚንዋል የሚለው እዚህ ጋር من كسرة من سكنة من واو أو نزجع فدلو واو نو قبل جوال الله نزجع واو حرف الواو تدقم الجمال إدغام هونج من دون منها وزجع وضغمت النون الساكنة في الواو وضغمت النون الساكنة في الواو إيش ينون منها نون من نعمة يملو زجع من نعمة يملو وضغمت النون في النون من نعمة أي بالم من نعمة هذا إدغام بغنى بالو السالوش ناتشو من نعمة من وال من يعمل أردتنيو ميم يملو من ماء نون يتوسنو إدغام أدرنات ميم مستقبج مما من ማለት ነበረብና መጀመሪያ አስሉ ምን ነው የሚባለው ግን ዛሬ حرف الميم حرف الادغام ስለመጣ ከሷው ኋላ ከተከትሎ ስለመጣ مما ነው مما እንደዚህ ብሎ ነው የምንቀረው ማለት ነው ادغام بغنى ይሄን ይመስላል ይሄ ምሳሌው ነው የادغام بغنى حروفዎች ፊደሎች አራት ናቸው ምሳሌው እነዚህ ናቸው ጥያቄ ካላችሁ መጠየቅ ትችላላችሁ ኢንሻአላህ يزارو زي لا يبقى والسلام عليكم ورحمة الله وبركاته